ሃይ ጋይስ እንዴት ናችሁ? ዛሬ ዲ5 ላይ ደርሰናል። ዛሬ ደግሞ የምናወራው ስለ ሊኩዊዲቲ ነው። አይ ሆፕ እስካሁን ያለው በትንሹም ቢሆን እየጠቀማችሁ ነው ብዬ አስባለሁ እና ደግሞ ኖት እየያዛችሁ ነው ብዬ አስባለሁ። እነዚህን ቪዲዮዎች ብቻ በማየታችሁ ፕሮፊታብል ልትሆኑ አትችሉም። ከዚህም ውጪ ሪሰርች ማድረግ አለባችሁ እና የዛሬው ቶፒክ ደግሞ ከቴክኒካል ኮንሴፕቶች በጣም ጠቃሚ ብዬ ማስበው ሊኩዊዲቲ ነው እና ስለዚህ ሚኒንጉን ብቻ ሳይሆን ቢሃይንድ ያለውን ነገር እናወራበታለን። እንየው። በቀላሉ ሊኩዊዲቲ ማለት ኦርደሮች የሚበዙበት ቦታ ማለት ነው። ኢንስቲትዩሽኖች ናቸው ማርኬትን ሙቭ የሚያደርጉት። ኢንስቲትዩሽኖች ደግሞ ሙቭ የሚያደርጉት ሊኩዊዲቲን ተጠቅመው ነው። ሊኩዊዲቲን እንደ ፊውል ወይ ደግሞ እንደ ነዳጅ ተጠቅመው ነው የሚንቀሳቀሱት እና ደግሞ እነዛ ሊኩዊዲቲዎች እንደ ማግኔት ይጠቅማሉ ማለት ነው። ለምሳሌ ዚስ ኦቪየስ ሃይ እንደ ማግኔት ነው የምናየው። ኦቪየስ ሃይ ስናይ እንደ ሊኩዊዲቲ እናያለን። ለምንድን ነው እዚህ ጋር ሊኩዊዲቲ አለ ብለን አስዩም እናድርገው ካልን ደግሞ ብዙ ትሬደሮች እዚህ ጋር ነው ኦርደራቸውን የሚያስቀምጡት። ያ ማለት ስቶፕ ሎስ ሊሆን ይችላል። እዚህ ስለ ባይ ሳይድ ሊኩዊዲቲ ነው እያየን ያለ ነው። ስቶፕ ሎስ ሊሆን ይችላል። ስለ ኦርደሮች ዴይ ፎር ላይ አይተናል እና ስቶፕ ሎስ ሊሆን ይችላል ወይ ደግሞ ስቶፕ ኦርደር ሊሆን ይችላል። እዚህ ጋር ባይ መግባት የፈለገ ሰው ማለት ነው እዚህ ጋር አስቀምጦ ሊሆን ይችላል። ያ ማለት አዚስ ስፔሲፊክ ሌቭል ላይ ሊኩዊዲቲ አለ ማለት ነው። ሊኩዊዲቲ ምንድነው ካልን ደግሞ ኦርደሮች የሚከማቹበት ቦታ ነው ብለናል። ያ ማለት እንደነ ስቶፕ ሎስ እና እንደነ ስቶፕ አይነት ኦርደሮች የሚከማቹበት ቦታ ሊኩዊዲቲ ነው እንላለን ማለት ነው። ቻርት ላይ ደግሞ ገብተን ለምሳሌ እነዚህን ኤግዛምፕሎች እናያቸው። እኚህ በቀላሉ ኦብቪየስሊ የሚታዩ ሃይና ሎዎች ሊኩዊዲቲ ናቸው ብለናል። ሃየር ታይም ፍሬም በሆነ ቁጥር ደግሞ የሊኩዊዲቲ ፓወሩ እየጨመረ ይመጣል። እቺን ሎ ብናያት ፕራይስ እቺን ሎ ከወሰደ በኋላ ሪቨርስ አድርጓል ወደ ላይ። እቺኛዋን ሎ ከወሰደም በኋላ ቡሊሽ ሙቭመንት አሳይቶናል። እቺኛዋንም ሎ ከወሰደ በኋላ ቡሊሽ ሙቭመንት አሳይቶናል። ይሄን ደግሞ ፓወርፉል ሃይ ከወሰደ በኋላ ዳምፕ አድርጓል። እዚህ ጋር ፓተርኖችን ማየት አለባችሁ። ፕራይስ ኦብቪየስ የሆነ በደንብ የሚታይ ሎ ወይ ደግሞ ሃይ ሲወስድ ወደ ተቃራኒ አቅጣጫ የመሄድ ቻንስ ብዙ ጊዜ አለው። የቆዩ ሃዮች ሲሆኑ ደግሞ ፓወራቸው በዛው ልክ ከፍ ያለ ነው። ካየናቸው አሉ እነዚህ ውስጥም ሊኩዊዲቲዎች አሉ። ግን ይሄ ኤግዛምፕል ነው እንጂ ያለ ኮንቴክስት ሊኩዊዲቲን ብቻውን መጠቀም አንችልም። ይሄ ዲፊኒሽን እና ደግሞ ሊኩዊዲቲ ምንድን ነው የሚለውን ነገር እንድታውቁ ብቻ ነው። በቀጣይ ደግሞ ከሊኩዊዲቲ ስዊፕ ቢሃይንድ ያለውን ሳይኮሎጂ እናወራለን። ይህን ቪዲዮ ብቻ አይታችሁ ደግሞ አታቁሙ። ሪሰርች ማድረግ በደንብ መቻል አለባችሁ። ሁሌ ራሳችሁን ለማሻሻል ፍላጎቱ ሊኖራችሁ ይገባል። ዴይ 6 ላይ እንገናኛለን። ይመቻችሁ።